መርዘኛ ወይም ቶክሲክ የሚባሉ መጥፎ ሰዎችን የምንቆጣጠርበት አንደኛው ስትራቴጂያችን መርዛማ ባህሪያትን መለየት ነው፣ ወይም ደግሞ አይደንቲፋይ ቶክሲክ ቢሄቪየርስ። ብዙ ሰዎች ላይ ብዙ አይነት ባህሪያትን ልትመለከቱ ትችላላችሁ። ኢቨን ራሳችሁ ላይም በጣም ብዙ አይነት ባህሪያትን ልትመለከቱ ትችላላችሁ። እነዚህን የምንመለከታቸውን ባህሪያት ወይም ካራክተሮች ከእድገታችን፣ ከቤተሰባችን፣ ከአካባቢያችን ወይም ደግሞ ከተለያዩ ቦታ ልናገኛቸው እንችላለን። ነገር ግን እነዚህ ባህሪያት ምን ያክል ቶክሲክ ናቸው ወይም ደግሞ ምን ያክል መርዛማ ናቸው የሚለውን ራሳችንን በማወቅ ሰልፍ አዌርነሳችንን በመጨመር የራስ ግንዛቤያችንን ከፍ በማድረግ ነው ልናውቃቸው ምንችል። ስለዚህ የትኞቹንም መርዛማ ወይም ቶክሲክ የሚባሉ ሰዎችን ለመቆጣጠር መጀመሪያ ልታደርጉት የሚገባው ነገር እነዚህን መርዛማ የሚባሉ ባህሪያትን መለየት ነው። ከእናንተ ጋር የሚውሉ ሰዎች፣ የቤተሰብ አባላቶቻችሁ፣ የስራ ባልደረቦቻችሁ እነዚህን መርዛማ የሚባሉ ባህሪያትን ያሳያሉ ወይስ አያሳዩ? እነዚህን ባህሪያት አሏቸው ወይስ የላቸው? አንድ ሰው መርዛማ ነው ወይም ቶክሲክ ነው ብለን የምናስበው የተለያዩ መርዛማ የሚባሉ ባህሪያትን ሲያሳይ፣ ለምሳሌ አብዛኞቹ መርዘኛ የሚባሉ ሰዎች ላይ የምንመለከተው ባህሪ ኮንስታንት ክሪቲሲዝም የምንለው ወይም ይሄ የማያቋርጥ ትችት። ባገኟችሁ ቁጥር ይተቿችኋል። እናንተ ጥሩ አድርጉ፣ መጥፎ አድርጉ፣ ተሳሳቱ ወይም ትክክል የሆነ ነገር አድርጉ፣ እነሱ ግን እናንተን መተቸታቸውን አያውቁም። ይሄ አንደኛው የነዚህ የቶክሲክ ወይም መርዛማ የሚባሉ ሰዎች ባህሪ ነው። ሌላኛው ደግሞ ማኒፑሌሽን ነው ወይም ደግሞ ማጭበርበር። በተለያዩ መንገዶች እናንተን አታለው በእናንተ ላይ አድቫንቴጅ ለመውሰድ የሚጥሩ አይነት ሰዎች ናቸው። ለዚህ አይነት ባህሪ ካላቸው እነዚህ ሰዎች መርዛማ አይነት ሰዎች ናቸው ማለት ነው። እየመረዟችሁ እያጭበረበሯችሁ በጊዜ ሂደት እናንተን ከጨዋታ ውጭ ሊያደርጓችሁ ይሞክራል። ይህንን ደግሞ ለማወቅ የግድ ባህሪያቶቻቸውን መመርመር መለየት ይኖርባችኋል። ሌላኛው የነዚህ የመርዛማ ሰዎች ባህሪ ኢሞሽናል ብላክሜል የምንለው በስሜታችሁ ላይ መረማመድ፣ ስሜታችሁን መረበሽ፣ ጥሩ ስሜት እንዳይሰማችሁ ማድረግ፣ ሁሌም ጭንቀት ውስጥ እንድትገቡ መረጋጋት የሚባል ነገር እንዳይኖራችሁ ማድረግ። ይህንን ሲያደርጉ ጀስት እናንተ መረጋጋት ሲሳናችሁ፣ በደንብ ማሰብ ሲያቅታችሁ፣ ክሪቲካል ቲንኪንግ አቢሊቲያችሁ እየወረደ ሲመጣ የማይሆን ውሳኔ እንድትወስኑ ያደርጓቸዋል። በእናንተ ላይ አድቫንቴጅ እንዲወስዱ ያደርጋቸዋል። የማይሆን ውሳኔ ወይም ደግሞ ይሄ ስህተት የሆነ ውሳኔዎችን በወሰናችሁ ቁጥር እነዛ ሰዎች በእናንተ ላይ አድቫንቴጅ እየወሰዱ ይሄዳሉ ማለት ነው። ስሜታችሁን መበጥበጥ ሲጀምሩ በግድ እናንተ ማድረግ የማትፈልጉትን ነገር እንድታደርጉ ሊያደርጓችሁ ይችላል። የሆነ ወንጀል ውስጥ ሊከቷችሁ ይችላል። ራሳችሁን እንድትወቅሱ ሊያደርጓችሁ ይችላል። ከራሳችሁ ጋር ሰላማዊ የሆነ ግንኙነት እንዳትፈጥሩ ሊያደርጓችሁ ይችላል። ሁለተኛው እነዚህን መርዛማ ወይም ቶክሲክ የሚባሉ ሰዎችን ለመቆጣጠር መጠቀም ያለባችሁ ስትራቴጂ ግልጽ የሆኑ ገደቦችን ማስቀመጥ ወይም ሴት ክሊር ባውንደሪስ። ቀይ መስመር ሊሆን ይችላል የምታሰብሩት የማትደራደሩባቸውን ነገሮች፣ በእናንተ እሳቤ ወይም በእናንተ የህይወት መርህ ተቀባይነት የሌላቸው ነገሮች ምን እንደሆኑ በግልጽ ለነሱ ማሳወቅ። እነሱ ብቻ ሳይሆኑ በዙሪያችሁ ያሉ ሰዎች እያንዳንዳቸው እነዚህን ተቀባይነት ያላቸውና ተቀባይነት የሌላቸውን የህይወት መርሆቻችሁን ማወቅና መረዳት ይኖርባቸዋል። የእናንተን ሜንታል ሄልዝ፣ መረጋጋታችሁ፣ ውስጣዊ ሰላማችሁ፣ ኢቭን በሰላም ወጥቶ መግባታችሁን ራሱ ለማረጋገጥ እነዚህ ባውንደሪዎች ወይም እነዚህ ገደቦች ያስፈልጓቸዋል። እነዚህን ገደቦች ስታስቀምጡ ሆን ብላችሁ ሰዎችን ለመጉዳት ወይም ደግሞ ከሰዎች ራሳችሁን ለማግለል፣ ራሳችሁን ለማራቅ ሳይሆን ራሳችሁን ፕሮቴክት ለማድረግ ነው። እናንተ የማትደራደሩባቸውን ነገሮች ስትነግሯቸው ወይም ስታሳውቋቸው ሰዎች ብዙ ነገር ሊሏችሁ ይችላሉ። እነዚህ መርዘኛ የሚባሉ ሰዎች ወይም ደግሞ ሌሎች ጓደኞቻችሁ ራሱ፣ የቤተሰብ አባላቶቻችሁ ራሱ የእናንተን አቋም ላይወዱት ወይም ላይቀበሉት ይችላል። ነገር ግን ይህንን የምታደርጉት ከሰዎች ተቀባይነት ለማግኘት ወይም በሰዎች ለመወደድ ሳይሆን ራሳችሁን ለመጠበቅ ነው። ከነዚህ ከመርዘኛ ከሚባሉ ሰዎች ኢቨን ናርሲሲስት ከሚባሉ በእናንተ ላይ አድቫንቴጅ ለመውሰድ ከሚመጡ ሰዎች ራሱ ራሳችሁን ፕሮቴክት ለማድረግ እነዚህን ባውንደሪዎች የግድ ማስቀመጥ ይኖርባቸዋል። እናንተንም ባውንደሪ ወይም የእናንተን የህይወት መርህ የሚያከብር ሰው ከእናንተ ጋር ይቀጥላል። ያንን የማያደርግ ያንን የማያከብር ሰው ደግሞ ከእናንተ መለየት ይችላል ማለት ነው። ይህንን ባደረጋችሁ ቁጥር ለቶክሲሲቲ መጋለጥ
ፕሮባቢሊቲያችሁ እጅጉን በጣም እየቀነሰ ይመጣል። ሶስተኛው እነዚህን መርዛማ ወይም ደግሞ ቶክሲክ የሚባሉ ሰዎችን ለመቆጣጠር ልትከተሉት የሚገባው ስትራቴጂ ግንኙነትን መገደብ ነው ወይም ሊሚት ኢንተራክሽንስ። ከብዙ ሰዎች ጋር በጣም ብዙ የተለያየ ግንኙነት ሊኖረን ይችላል። እያንዳንዱ ግንኙነት ግን ወይ እኛን መጥቀም አለበት ወይም ያኛውን አካል ያኛውን ሰው መጥቀም ይኖርበታል። ከዛ ውጭ ግን እኛም የማንጠቀም ከሆነ ኢቨን እኛ ራሳችን እየተጎዳን ያ ሰው ደግሞ በእኛ ላይ አድቫንቴጅ እየወሰደ እኛን እያሰቃየን ከሆነ ያንን ግንኙነት ገደብ ልናበጅለት ይገባል። ታይም ሊሚቴሽን ሊሆን ይችላል የምናደርገው፣ ጀስት ኢንተራክሽን ሊሚቴሽን ሊሆን ይችላል፣ ወይም የምናወራውን ነገር ሊሚት ልናደርግ እንችላለን። ከዚህ በፊት ሚስጥራችሁን ነግራችሁት በዛ ሚስጥር ተጠቅሞ እናንተን የጎዳችሁ ወይም የተጠቀመባችሁ ሰው ካለ ከዛ ሰው ጋር ያላችሁን ኢንተራክሽን የማቆም ወይም የመግታት የመገደብ ኃላፊነት ይኖርባችኋል። ይህንን ስታደርጉ ግን ያ ሰው ዝም ብሎ ላይመለከታችሁ ይችላል። ያ ሰው ምንም አደረገ ምን፣ እናንተ ግን ራሳችሁን መጠበቅ እስካለባችሁ ድረስ ኢንተራክሽናችሁ ወይም ይሄ ኮሚኒኬሽናችሁን መገደብ ይኖርባችኋል። ኮሚኒኬሽናችሁን ገደባችሁ ማለት ሜንታል ሄልዛችሁን አስቀደማችሁ ማለት ነው። የማይጠቅማችሁን ሰው ከጊዜ ወደ ጊዜ ከቀን ወደ ቀን እየመረዛችሁ ያለን ሰው ቆርጦ መጣል ወይም ደግሞ ከሱ ጋር ያላችሁ ኢንተራክሽን ሊሚት ማድረግ ወይም መገደብ ሞኝነት ሳይሆን ብልጥነት ነው። በይሉኝታ ታስራችሁ ወይም ያ ሰው ይቀየመኛል ብላችሁ እስከ ዛሬ ተጎድታችሁ ከሆነ ዛሬ ግን ያንን ጉዳታችሁን የማቆም ኃላፊነት ይኖርባችኋል። ያንን ጉዳታችሁን ባቆማችሁበት ቅጽበት ራሳችሁ የምትሰጡትን ዋጋ እየጨመራችሁ ትሄዳላችሁ። በራስ መተማመናችሁን እየጨመራችሁ ትሄዳላችሁ። ራሳችሁን የመቀበል እድላችሁን ከፍ እያደረጋችሁ ትሄዳላችሁ። ከራሳችሁ ጋር ሰላምን እየፈጠራችሁ ትሄዳላችሁ። ብዙ ሰው በይሉኝታ ምክንያት ራሱን እየገደለን ያለው፣ በይሉኝታ ምክንያት ውስጣዊ ሰላሙን እያጣ ነው፣ መረጋጋቱን እያጣ ነው። እናንተ ግን በፍጹም ይሄ ነገር በህይወታችሁ እንዲከሰት ማድረግ የለባችሁ። እያንዳንዱን የምታደርጓቸውን ነገሮች ከእናንተ አድቫንቴጅ አንጻር ምን ያክል ወደፊት ይገፋኛል፣ ምን ያክል ያሳድገኛል፣ የኔ የህይወት ጥራት ላይስ ምን ይጨምራል ብላችሁ ማሰብ ይኖርባችኋል። ይህንን የማታደርጉ ከሆነና ከነዚህ ቶክሲክ ከሚባሉ ወይም መርዛማ ከሚባሉ ሰዎች ጋር ግንኙነታችሁን የምትቀጥሉ ከሆነ ቅርብ ወራጅ ናችሁ። በአጭር ጊዜ ውስጥ ህይወታችሁ ይመሰቃቀላል። በአጭር ጊዜ ውስጥ ስሜታችሁ ይጎዳል፣ ውስጣችሁ ይሰበራል። ለዚህ ነው ጥንቃቄ ማድረግ የሚኖርባችሁ። ለዚህ ነው እነዚህ መርዛማ ሰዎች በራሳችሁ መንገድ፣ በራሳችሁ እርምጃ፣ በራሳችሁ የህይወት መርህ ወይም ፕሪንሲፕል መቆጣጠር ያለባችሁ። ሰዎች እንዲቆጣጠሯችሁ ፈቀዳችሁ ማለት የእነሱ ባሪያ ነው። ሰዎችን መቆጣጠር ቻላችሁ ማለት ደግሞ እናንተ የራሳችሁን ጥቅም ታስከብራላችሁ። እነሱ ላይ አድቫንቴጅ መውሰድ ባትፈልጉ እንኳን እነሱ መጥተው በግድ በእናንተ ላይ አድቫንቴጅ እንዳይወስዱ ልታደርጓቸው ትችላላችሁ። የእናንተን ውስጣዊ ኃይል፣ የእናንተን ውስጣዊ አቅም፣ ተነሳሽነታችሁ፣ ጀስት ብርታታችሁን፣ ጥንካሬያችሁን ማንም ሰው መጥቶ በቀላሉ እንዲቀማችሁ አታደርጉ። አራተኛው ጋር ደርሰናል። አራተኛው እነዚህን መርዛማ ወይም ቶክሲክ ሰዎችን ለመቆጣጠር ልትከተሉት የሚገባው ስትራቴጂ መረጋጋትና በራስ መተማመንን ማሳየት። show your calmness and self-confidence። ራሳችሁ እንደምትተማመኑ የተረጋጋችሁ ሰዎች እንደሆናችሁ እያንዳንዱን ውሳኔያችሁን አስባችሁ አጥንታችሁ እንደምትወስኑ እነዚህ መርዛማ ሰዎች የሚያውቁ ከሆነ ከእናንተ ራሳቸውን መጠበቅ ይጀምራል። ጠንቃቃ የሚባሉ ሰዎች እያንዳንዱ ለሚወስኑት ውሳኔዎቻቸው ኃላፊነት የሚሰማቸው ሰዎች ከነዚህ መርዛማ ወይም ቶክሲክ ሰዎች ራሳቸውን መጠበቅ ይችላል። አንዳንዴ መርዛማ የሚባሉ ሰዎች ምን ያደርጓቸዋል? የማይሆን ውሳኔ እንድትወስኑ ያደርጓቸዋል፣ ያምታቷቸዋል፣ ማኒፑሌት ያደርጓቸዋል፣ ያጭበረብሯቸዋል። ከዛ በኋላ ለሚመጣው ውጤት ደግሞ ራሳቸው ኃላፊነት እንድትወስዱ ያደርጓቸዋል። ሁም ብለው የተሳሳተ ውሳኔ ያስወስኗቸዋል፣ ወይም ወንጀል ውስጥ ይከቷቸዋል፣ ወይም ደግሞ የራሳቸው የመጥፎ ሴራቸው መጠቀሚያ ያደርጓቸዋል። ከዛ በኋላ እናንተ መቼ እንደወሰናችሁ፣ እንዴት እንደወሰናችሁ፣ በማን ግፊት በማን ጫና ያንን ነገር እንደወሰናችሁ አታስታውሱ። ያኔ አሳስረው ያስቀምጧቸዋል ማለት ነው። የነሱ አገልጋይ የነሱ ባሪያ ብቻ ሆናችሁ እንድትቀሩ ያደርጓችሁ። ለዚህ ነው ከነዚህ መርዛማ ሰዎች ለሚመጡባችሁ እያንዳንዱ ጫናዎች፣ እያንዳንዱ አስገዳጅ ሁኔታዎች አስባችሁ ተረጋግታችሁ ምላሽ መስጠት ያለባችሁ። ተረጋግታችሁ ምላሽ ስትሰጡ ብዙ ነገሮችን ማመዛዘን ትጀምራላችሁ። የእናንተን ጥቅም ታስባላችሁ። ይህንን ውሳኔ በመወሰናችሁ ደግሞ ቤተሰባችሁ ላይ እናንተ ላይም የሚደርሰውን ጉዳት ማስተዋል ወይም መገንዘብ ትጀምራላችሁ።
ኢቭን ሰልፍ ኮንፊደንሳችሁን በዚህ ጊዜ ነው የሚመዘነው። ፎር ኢንስታንስ አሰርቲቭ ኮሚኒኬሽን የሚባል የእናንተን ተጽዕኖ ከፍ የሚያደርግ ሰልፍ ኮንፊደንሳችሁን ማሳየት የምትችሉበት ወይ አለ። በዚህ ጊዜ እርግጠኛ የሆናችሁበትን ማድረግ እንደምትችሉ ውስጣችሁ የሚያምንበትን ነገር ብቻ ማድረግ ትጀምራላችሁ። እያንዳንዱ የምታደርጓቸው ነገሮች የተጠኑ ይሆናል። ለእነሱ ምንም አይነት ክፍተት አትሰጧቸው። የእናንተን ጥንካሬ አጉልታችሁ ማሳየት ትጀምራላችሁ። ኢቭን ከውስጣችሁ ስታወሩ ራሱ እነዚህ ቶክሲክ የሚባሉ ሰዎች እናንተን መፍራት ከእናንተም ራሳቸውን መጠበቅ ይጀምራሉ። በዚህ ጊዜ ነገሮች ተቃራኒ ይሆናሉ ማለት ነው። እነሱ እናንተን ማሳደድ ጀምረው ነበረ። አሁን ላይ ግን እናንተ ናችሁ እነሱን ማሳደድ የምትጀምሩት። እነሱ ናቸው ከእናንተ ለማምለጥ መሸሽ የሚጀምሩት። ስለዚህ ቁጡ መሆን አያስፈልግም ማለት ነው። እነዚህ መርዛማ ወይም ቶክሲክ የሚባሉ ሰዎች አጥንተው አድብተው እናንተን ለመጉዳት ሲመጡ፣ ስሜታችሁን ለመንካት ሲመጡ ዊዛውት ኤኒ አግሬሲቭነስ፣ ያለምንም ንዴት፣ ያለምንም ብስጭት ራሳችሁን አረጋግታችሁ ምላሽ መስጠት የምትችሉ ከሆነ ዩ አር ስማርት ማለት ነው። እናንተ ብልሆቹ ሰዎች ናችሁ ማለት ነው። በእነዚህ መርዛማ የሚባሉ ሰዎች ላይ ራሳችሁን የሾማችሁ ባለስልጣኖች ናችሁ ማለት ነው። በራሳችሁ ላይ ስልጣን ያላችሁ እናንተ ብቻ ትሆናላችሁ። ማንም ሰው መጥቶ እናንተን ማዘዝ፣ ስሜታችሁን መጉዳት፣ ውስጣችሁን ማሳመም አይችልም። ይህ ነገር ሊፈጠር የሚችለው እናንተ ልፍስፍስ ስትሆኑ ወይም በራስ መተማመን ሳይኖራችሁ ሲቀር፣ ውስጣችሁን መረዳት ሲያቅታችሁ ብቻ ነው ይህ ሊፈጠር የሚችለው። አምስተኛው ጋር ደርሰናል። አምስተኛው እነዚህን መርዛማ ወይም ደግሞ ቶክሲክ የሚባሉ ሰዎችን ለመቆጣጠር መጠቀም ያለባችሁ ስትራቴጂ የማጭበርበር ስልቶችን ማጥናት ወይም ኤዱኬት ዩርሰልፍ ኦን ማኒፑሌሽን ታክቲክስ። ብዙ አይነት ታክቲኮች ወይም ብዙ አይነት የማጭበርበር ስልቶች አሉ። ከነዛ ውስጥ ጥቂቶቹን አሁን እንመለከታለን። ብዙ ሰው በእናንተ ላይ አድቫንቴጅ ለመውሰድ ሲሞክር ወይም ደግሞ እናንተን ማሸማቀቅ፣ እናንተን ማሳቀቅ፣ እናንተ በራስ መተማመናችሁን እንድታጡ ለማድረግ ሲፈልግ የሚጠቀምባቸው ብዙ አይነት ታክቲኮች አሉ። ለምሳሌ ክላርሚንግ ወይም ደግሞ ይህ ጩኸት። አንድ ሰው መጥቶ እናንተ ላይ ሲጮህባችሁ እናንተ መፍራት ትጀምራላችሁ። ይህ አንደኛው የመርዛማ ሰዎች ባህሪ ነው። ወይም ይሄ የማጭበርበር ስልታቸው። ይመጣሉ፣ ጮክ ብለው ያወሩባቸዋል፣ ይጮሁባቸዋል፣ ያስፈራሯቸዋል። በዛ ፍርሃት ውስጥ ሆናችሁ፣ በዛ ድንጋጤ ውስጥ ሆናችሁ ደግሞ ወይ እነሱ የሚሏችሁን ነገር መፈጸም ትጀምራላችሁ። ትዕዛዛቸውን ያለምንም ጥያቄ መቀበል ትጀምራላችሁ። ካልሆነ ደግሞ ፈርታችሁ ትሸሿቸዋላችሁ። ይህ አንደኛው ታክቲካቸው ነው። ለዚህ ታክቲክ ወይም ለዚህ ስልት ምን አይነት ምላሽ ነው የምትሰጡት? እንዴት ነው የእነሱን ጩኸት የምትቆጣጠሩት? ዝም በማለት ራሳችሁን በማረጋጋት የእነሱ ጩኸት አእምሯችሁ ውስጥ ገብቶ ምንም አይነት ተጽዕኖ እንዳያሳድርባችሁ ብሎክ በማድረግ ነው። ሁለተኛው ማጭበርበሪያ መንገድ ወይም ማኒፑሌሽን ታክቲክስ የምንለው ሳይለንት ትሪትመንት ወይም ሰዎችን መዝጋት። ሰዎችን መዝጋት በትንሹ ጥቅም ሊኖረው ይችላል። ነገር ግን ሲበዛ ወይም ደግሞ ተደጋግሞ ተግባር ላይ ሲውል ሰዎችን ይጎዳል፣ ሰዎችን ያሳምማል፣ ሰዎች እንዳይረጋጉ ያደርጋል፣ ሰዎች ኢንሴኪዩሪቲ እንዲሰማቸው ያደርጋል። በተለይ በፍቅር ግንኙነት ውስጥ፣ በትዳር ውስጥ ይሄ ሳይለንት ትሪትመንት የሚባለው ታክቲክ የተለመደ ነው። አንደኛው አካል ሊያጠፋ ይችላል። ያ ያጠፋው አካል ራሱ ደግሞ ሳይለንት ትሪትመንት ሌላውን ወገን ለመጉዳት ይሞክራል። ያ ሰው ጥፋተኝነት እንዲሰማው ለማድረግ ይጥራል። ይህ ነገር ሲደጋገም ክፍተቶችን እየፈጠረ ይመጣል። ያ ሰው ምንም እንኳን ጥፋት ባያጠፋ በሳይለንት ትሪትመንቱ በዝምታው ያ ሰው ስለዘጋው ብቻ ብዙ ነገር ኦቨርቲንክ እንዲያደርግ ሊገደድ ይችላል። እንደዚህ አይነት ነገር ደግሞ በተደጋጋሚነት የሚፈጠር ከሆነ ግንኙነቱን በብዙ መንገድ ሊያሻክረው ይችላል። ኢቨን እስከ ብሬክአፕም ሊያደርሰው ይችላል። ሶስተኛው ኮሬሽን ይባላል። ሰዎችን ማስገደድ፣ የማይፈልጉትን ነገር በጫና ብዛት እንዲያደርጉ ማስደረግ። ይህን ነገር እነዚህ ቶክሲክ የሚባሉ ሰዎች በተደጋጋሚነት ያደርጉታል። አንድን ነገር በአስገዳጅነት እንድታደርጉ ያደርጓቸዋል። የማታደርጉ ከሆነ የቤተሰብ አባላችሁ ለመጉዳት ይሞክራሉ፣ ወይ እነሱ ጋር ያለውን የእናንተን ሚስጥር እንደሚያወጡባችሁ ያስፈራሯችኋል፣ ወይም ደግሞ እናንተን ጫና ውስጥ እንደሚከቷችሁ፣ ከእናንተ ጋር ያላቸውንም ግንኙነት እንደሚያቋርጡ ሊነግሯችሁ ይችላል። ስለዚህ በአስገዳጅ ሁኔታ እናንተን ጫና ውስጥ ለመክተት ይሞክራሉ። ማኒፑሌት ሊያደርጓችሁ ሲፈልጉ የእነሱን ፓወር፣ የእነሱን ኃይል፣ የእነሱን እውቀት ወይም የእነሱን ገንዘብ እንድታውቁ ያደርጓችሁ። ያንን አወቃችሁ ማለት ደግሞ ኃይላቸውን ትረዳላችሁ። በዛን ጊዜ እናንተን መፍራት ትጀምራላችሁ። በግድ የማትፈልጉትን ነገር እንድታደርጉ ልትገደዱ ትችላላችሁ። ሌላኛው የማኒፑሌሽን ታክቲክ ዲቤዝመንት ይባላል። ጀስት ይሄኛው ደግሞ ምንድን ነው? ምንም አይነት ጥፋት ሳታጥፉ እናንተ ራሳችሁን ጥፋተኛ አድርጋችሁ እንድትቆጥሩ ያደርጓችኋል።
ይህንን ደግሞ የሚያደርጉት ከእናንተ ቢሄቨር ወይም ከእናንተ ካራክተር በመነሳት እናንተ ፈሪ ከሆናችሁ ወይ አይናፋር ከሆናችሁ በዚህ አይናፋርነታችሁ ላይ በዚህ ፍርሃታችሁ ላይ ምንም እንኳን ጥፋቱን ባታጠፉም እናንተ ራሳችሁን እንደ ጥፋተኛ እንድትቆጥሩ ያደርጓችኋል። ብዙ አይነት ትርክቶችን ይነግሯችኋል። በብዙ መንገድ የራሳቸውን አቅም ኃይላቸውን ሊያስረዷችሁ ይሞክራሉ። ይህንን ባደረጉ ቁጥር ደግሞ ይህ ንግግራቸው ወደ ውስጣችሁ ይገባል። ስሜታችሁን መቆጣጠር ይጀምራል። ውስጣችሁን መቆጣጠር ይጀምራል። ኢቨን አክሽናችሁን የእናንተን አይደንቲቲ እስከ መቆጣጠር ሊደርስ ይችላል። ያንን ሰው ስታዩ መደንገጥ ትጀምራላችሁ። ያንን ሰው ስታዩ ውስጣችሁ ይርበተበታል። ፍርሃታችሁ ከፍ ይላል። ኢቨን ላበላብ ልትሆኑም ትችላላችሁ። ስለዚህ እነዚህን የማኒፑሌሽን ታክቲኮች በማወቅ እነዚህ መርዘኛ የሚባሉ ሰዎችን መቆጣጠር ትችላላችሁ። እንደዚህ አይነት ነገሮች ሲፈጠሩ ለምሳሌ ማስገደድ ሲመጣ የህግ ክፍሎች ካሉ ለእነሱ ማሳወቅ ትችላላችሁ። የሚረዷቸው የቤተሰብ አባላት ካሉ ለእነሱ ማሳወቅ ትችላላችሁ። ለቅርብ ጓደኞቻችሁ መናገር ትችላላችሁ። ለምታምኑት የስራ ባልደረባ ማውራት መናገር ትችላላችሁ። ስድስተኛው ጋር ደርሰናል። ስድስተኛው እነዚህን ቶክሲክ ወይም መርዛማ የሚባሉ ሰዎችን ለመቆጣጠር ልትከተሉት የሚገባው ስትራቴጂ የስሜት ብልህነትን መጠቀም ወይም ዩዝ ኢሞሽናል ኢንተለጀንስ። ኢሞሽናል ኢንተለጀንስ ወይም ደግሞ የስሜት ብልህነት በጣም ሰፊ ቶፒክ ነው። ኢሞሽናሊ ኢንተለጀንት ስትሆኑ ስሜታችሁን መግዛት ስትችሉ፣ ራሳችሁን መግዛት ስትችሉ የእነዚህ መርዛማ ሰዎች ተጽዕኖ እየቀነሰ ይመጣል። ራሱን የሚገዛን ሰው ስሜቱን መቆጣጠር የሚችልን ሰው ማንም ሰው አይችልም። ማንም ሰው በሱ ላይ ስልጣን አይኖርም። ብዙ አይነት የኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ቴክኒኮች። የመጀመሪያው ርህራሄን ማሳየት ነው ወይም ደግሞ ይሄ ኢምፓቲ የምንለው። ምንም እንኳን እነዚህ ቶክሲክ የሚባሉ ሰዎች እናንተን ከመጥቀም ይልቅ እናንተን መጉዳትን አይነተኛ ስራቸው አድርገው ቢቆጥሩት እንኳን እናንተ ግን ለነሱ መልካም መሆን ማለት ነው። መልካም ስትሆኑ ራሳችሁን እየጎዳችሁ አይደለም። ሩሩ ስትሆኑ፣ ደግ ስትሆኑ ራሳችሁን እየጎዳችሁ ራሳችሁን ለነሱ ጥቃት አጋልጣችሁ እየሰጣችሁ አይደለም። ከዛ ይልቅ ግን መልካም የምትሆኑት እነሱ የሚያደርጉባችሁ ነገሮች ሁሉ ፖዚቲቭሊ ለመቀበል ትሞክራላችሁ። ለነሱ መልካም ለመሆን ትሞክራላችሁ። ክፉን በደግ ለመመለስ ትሞክራላችሁ። ያ ነገር የማይሰራ ከሆነ ግን ጀስት ራሳችሁን ከነዛ ሰዎች ዲታች ታደርጋላችሁ። ከነዛ ሰዎች መነጠል ትጀምራላችሁ። ሌላኛው ቴክኒክ ደግሞ ኢፌክቲቭ ኮሚኒኬሽን ወይም ደግሞ ሶሻል ስኪላችሁን ማዳበር። ስለ ኢፌክቲቭ ኮሚኒኬሽን ወይም ተግባቢ ስለመሆን እንዲሁም ደግሞ ስለ ንግግር ጥበብ ከዚህ በፊት የሰራሁት ቪዲዮ አለ። እዚህ ከላይ አስቀምጥላችኋለሁ፣ መመልከት ትችላላችሁ። ኢሞሽናሊ ኢንተለጀንት ከሆናችሁ ኮሚኒኬሽናችሁ ኢፌክቲቭ ነው ማለት ነው። በቀላሉ ከሰዎች ጋር መግባባት ትችላላችሁ ማለት ነው። ኢቭን ከነዚህ መርዛማ ሰዎች ጋር ራሱ መግባባት ትችላላችሁ። ፍላጎታችሁን በነፃነት ማውራት ትችላላችሁ። የምትፈልጉትን የማትፈልጉትን ከነሱም የማትጠብቁትን ነገር በነፃነት በኮንፊደንስ ማውራት ትችላላችሁ። ሶሻል ስኪል የምንለው ከሰዎች ጋር ያለን ግንኙነት፣ ሶሻቢሊቲያችን፣ ከሰዎች ጋር ያለን ተግባቦት እዚህ ጋር በጣም ወሳኝ ነው። የስሜት ብልህነት ያለው ሰው በቀላሉ ከሰዎች ጋር ይግባባል። ሰዎችን ማንበብ ይችላል። እስኪናገሩ ወይም መርዛቸውን እስኪረጩበት አይጠብቅም። ማን ሊጎዳው እንደመጣ፣ ማን ሊጠቅመው እንደመጣ፣ ማን ከሱ ጥቅምን ፈልጎ እንደመጣ በሚገባ ያውቃል። በራሱ ላይ የሚሾመው የሰው ማንነት ሳይሆን የራሱን ማንነት ነው። የሚያምንበትን፣ የሚወደውን፣ ውስጡ የተቀበለውን ውስጣዊ ማንነቱን ነው ራሱ ላይ የሚሾመው። ይህንን የምታደርጉ ከሆነ በቀላሉ ስሜታችሁን መግዛት ትችላላችሁ። ራሳችሁን መግዛት ትችላላችሁ። ራሱን የሚገዛ ሰው ደግሞ ዓለምን ከሚገዛ በላይ ታላቅ ሰው። ሌላኛው ኢሞሽናሊ ኢንተለጀንት ለመሆን ማድረግ ያለባችሁ ነገር ሰልፍ አዌርነስ ነው ወይም የራስ ግንዛቤ። ራሳችሁ ምን ያክል ታውቁታላችሁ? ምን እንደምትፈልጉ፣ ምን እንደማትፈልጉ፣ አሁን ምን እያደረጋችሁ እንደሆነ፣ ምን አይነት ደረጃ ላይ እንደሆናችሁ፣ አላማችሁስ ምንድን ነው? ስለ እያንዳንዱ ስለ ራሳችሁ ነገር ጥልቅ የሆነ እውቀት ይኖራችኋል። ኢሞሽናሊ ኢንተለጀንት ስትሆኑ ምን ሲፈጠር ስሜታችሁ እንደሚጎዳ፣ ምን ሲፈጠር ደግሞ ደስ እንደሚላችሁ፣ ተነሳሽነታችሁ መቼ እንደሚጨምር፣ ከማን ጋር ስትሆኑ ሰላም እንደሚሰማችሁ፣ ከማን ጋር ስትሆኑ ደግሞ ውስጣችሁ እንደሚረበሽ፣ ሰላም እንደምታጡ፣ እንደምትጨናነቁ፣ ይህንን ሁሉ የምታውቁት ሰልፍ አዌርድ ስትሆኑ፣ የራስ ግንዛቤያችሁ ሀይ ሲሆን ነው። ራሱን የሚያውቅ ሰው መቼና እንዴት ስኬታማ መሆን እንደሚችል የሚያውቅ ሰው፣ ራሱን የሚያውቅ ሰው ስሜቱን የሚረዳ ሰው፣ ራሱን የሚገዛ ሰው፣ በራሱ ላይ ስልጣን ያለው ሰው። ይህ ሰው ማንም ሰው ሊያቆመው ይችላል። መርዛማም ቢሆን፣ ቶክሲክ የሚሆን፣ ናርሲሲስት የሚሆን፣ ኔጌቲቭ ሜንታሊቲ ያለው ሰው ቢሆን ይህንን ሰው ሊያቆመው ይችላል፣ ሊያሸንፈው አይችልም። ሌላኛው የስሜት ብልሃታችሁ የሚለካበት ነገር ሰልፍ ሬጉሌሽን ኤንድ ሞቲቬሽን ወይም ራስን መቆጣጠርና ራስን ማነቃቃት።
ሰልፍ ሬጉሌሽን የምንለው ነገር ጀስት ብዙ አይነት ሀሳቦች በአእምሯችን ይመጣሉ። ኢሞሽኖች ይኖራሉ፣ ካራክተሮች፣ ቢሄቨሮች፣ በጣም ብዙ ነገሮች ወደ አእምሯችን ይመጣሉ። እኛን የሚቆጣጠሩ አይደንቲቲያችን የሆኑ በጣም ብዙ ነገሮች አሉ። እነዛ ላይ ስልጣን ካለን እኛ ሰልፍ ሬጉሌሽናችን ወይም ራሳችንን የመቆጣጠር አቅማችን በጣም ከፍተኛ ነው ማለት ነው። እንዲሁም ደግሞ በቀላሉ ራሳችንን ማነቃቃት እንችላለን። ኢሞሽናሊ ኢንቴሊጀንት የሆነ ሰው ማንም ሰው መጥቶ እንዲያነቃቃው አይፈልግም። መነቃቃት የሚፈልግ ከሆነ ራሱን ያያል፣ የት እንዳለ ያያል፣ ምን እንደሚፈልግ ያያል። ውስጡ ያለውን የሚንቀለቅለውን የማያቆመውን ፍላጎቱን ያያል። ፓሽኑን በሚገባ ይመለከታል። የማያቆም ፍላጎት ካላችሁ መርዘኛም ይሁን ቶክሲክም ይሁን ናርሲሲስትም ይሁን ኔጌቲቭ ሜንታሊቲ ያለው ሰውም ይሁን እናንተን የበታች አድርጎ የሚቆጥራችሁ ሰውም ይሁን የሚንቃችሁ ሰውም ይሁን የትኛውም ሰው ሊያቆማችሁ አይችልም። የሚታያችሁ አንድ ያ ፍላጎታችሁ ብቻ ወደፊት የሚመራችሁ ውስጣችሁ ያለው ምክንያት ነው፣ አላማችሁ ነው፣ ራዕያችሁ ነው። በተደጋጋሚ ብዙ ሰው ብዙ ሴራ ሊያሴርባችሁ ይችላል። እናንተን ለመጣል ብዙ ድንጋይ ሊፈነቅል ይችላል። ብዙ ነገሮችን ሊያደርግባችሁ ይችላል። እናንተ ግን ውስጣችሁ ያለውን ትልቁን አላማችሁ ትልቁን የህይወት ስንቃችሁን የምትከተሉ ከሆነ ለየትኛውም ሰው እጅ አትሰጡ። ሰባተኛው እነዚህ መርዛማ ወይም ቶክሲክ የሚባሉ ሰዎችን ለመቆጣጠር ልትከተሉት የሚገባው ስትራቴጂ መቼ ጥላችሁ መሄድ እንዳለባችሁ ማወቅ ነው። ኖ ዌን ቱ ወክ አዌይ። መቼ እና እንዴት ከነዚህ ሰዎች መለየት አለባችሁ። እስከ መቼ ነው በእነሱ ቁጥጥር ስር የምትኖሩት? ምን የሚባል ነገር አለ? ሜንታል ሄልዝ ኢዝ ወይ ቤተር ዛን ኤኒቲንግ። ሜንታል ሄልዛችሁ የአእምሮ ጤናችሁ ከየትኛውም ጥቅማችሁ በላይ ገንዘብ ሊሆን ይችላል፣ ፍሬንድሺፕ ሊሆን ይችላል፣ ዝምድና ሊሆን ይችላል። የትኛውም ነገር የአእምሮ ጤናችሁን ሊተካላችሁ አይችልም። እነዚህ መርዘኛ ሰዎች እየመረዙት ያለው አእምሯችሁን ከሆነ ከነዚህ ሰዎች ብትርቁ፣ ኢቭን ዘመድ ቢሆኑ፣ እናት አባት ቢሆኑ፣ ወንድም እህት፣ የእናንተ አለቃ ቢሆን፣ የስራ ባልደረቦቻችሁ፣ ኢቭን የቅርብ ጓደኞቻችሁ፣ ቤስት ፍሬንዳችሁ እንኳን ቢሆን ከእናንተ ሜንታል ሄልዝ የሚበልጥ ነገር የአእምሯችሁ ጤና ከማንም እና ከምንም መቅደም ያለበት ነገር ነው። ይህንን ማታስቀድሙ ከሆነ ግን በኋላ ላይ አቅማችሁ እንኳን ለማስተካከል የሚከብዳችሁ ችግር ውስጥ ልትገቡ ትችላላችሁ። ለዚህ ነው መቼ እነዚህን ሰዎች ጥላችሁ መሄድ እንዳለባችሁ ማወቅ ያለባችሁ። ወካዌ የምንለው ወይም እነዚህን ሰዎች ጥሎ መሄድ ቤስት ስትራቴጂ የሚባል ነገር በጣም አስገዳጅ ጉዳይ ከሌለ፣ በጣም የሚይዛችሁ የቤተሰብ ጉዳይ ወይም ከአቅም በላይ የሆነ ነገር ከሌለ መርዛቸው ውስጣችሁ ተሰራጭቶ እስኪገላችሁ መጠበቅ የለባችሁ። ለማን ተብሎ ነው የሚሞተው? እግዚአብሔር እንኳን ከነዚህ ሰዎች ራሳችሁን እንድትጠብቁ ይፈቅድላችሁ። ምንም ዘመዳችሁም ወገናችሁም ምናችሁም ይሁን እግዚአብሔር የእናንተን ውድቀት አይፈልግም። የእናንተን ህመም የእናንተን ስቃይ አይፈልግም። እሱ ስላልፈለገ ብቻ ሳይሆን እናንተም የራሳችሁን ስቃይ ስለማትፈልጉ መሰቃየትም ስለሌለባችሁ ራሳችሁንም መጠበቅ ስላለባችሁ ይህም የእናንተና የእናንተ ብቻ ኃላፊነት ስለሆነ እነዚህ ሰዎች መራቅና መራቅ ዘ ቤስት ስትራቴጂ የሚባለው ወሳኙ እርምጃ ነው። በመስሪያ ቤታችሁ ውስጥ ትልቁ ተከፋይ ልትሆኑ ትችላላችሁ። በቤተሰባችሁ ውስጥ የምትወደዱ የምትከበሩ ትልቅ ቦታም የሚሰጣችሁ ልትሆኑ ትችላላችሁ። ነገር ግን በዛ መስሪያ ቤት ውስጥ ወይም በዛ ቤተሰብ ውስጥ አንድ የሚመርዛችሁ የሚጎዳችሁ ደጋግሞ ስሜታችሁን የሚነካ ሰው ካለ ደሞዙን ቢቀርባችሁ ወይም የቤተሰብ አባልነታችሁ ቢቀርባችሁ ይሻላል። አእምሯችሁ ተዛብቶ ማሰብ አቅቷችሁ ለራሳችሁ መሆን አቅቷችሁ መንገድ ላይ ከምትወድቁ ሁሉም ነገር ቀርቶባችሁ ራሳችሁን ከእንደዚህ አይነት ጥቃት ብትጠብቁ ይሻላል። ራሳችሁን ፕሮቴክት ብታደርጉ ይሻላችኋል። ዛሬ ብትወድቁ፣ ዛሬ ብትናቁ፣ ዛሬ ብዙ ነገር ቢበላሽባችሁ እንኳን ሜንታሊ ደና ካልሆናችሁ፣ አእምሯችሁ ደና ካልሆነ፣ ፊዚካሊ ጤነኛ ካልሆናችሁ ከዛ ውድቀታችሁ ልትነሱ አትችሉም። ሁላችንም እንደምናውቀው አብዛኛው የሰው ልጅ ጥቅመኛ ይጠቀምባችኋል። ከዛ በኋላ አውጥቶ ይጥላችኋል። እስከሆነ ቦታ ገፍታችሁ እስክታደርሱት ብቻ ይፈልጋችኋል። ከዛ በኋላ ግን ማንም አይፈልጋችሁ። ያኔ ልትታመሙ፣ ልትወድቁ፣ ልትጎዱ ትችላላችሁ። የማትወጡት የህይወት አዘቅት ውስጥ ልትገኙ ትችላላችሁ። በዛ ሰዓት አእምሯችሁ ጤነኛ ካልሆነ፣ በዛ ሰዓት ሰውነታችሁ ጤነኛ ካልሆነ ከዛ አዘቅት ውስጥ ለመውጣትም በጣም ልትቸገሩ ትችላላችሁ። ለዚህ ነው በጊዜ የሚጠቅማችሁን የማያዳግም እርምጃ መውሰድ ያለባችሁ። አንድ ሱሰኛ ጓደኛ ያለው ሰው በሱስ የመያዝ ፕሮባቢሊቲው በጣም ከፍተኛ ነው። አንድ መርዘኛ ወይም ቶክሲክ የሚባል ጓደኛ ያለው ሰው የመመረዝ ቻንሱ በጣም ከፍተኛ ነው። እንደዚህ አይነት ሁኔታ ውስጥ ከሆናችሁ በዛ መርዝ ላለመመረዝ ወይም የዛ ሱስ ተጠቂ ላለመሆን ከዛ አካባቢ መራቅ ብቸኛው አማራጭ ሊሆንባችሁ ይችላል። ያንን ካደረጋችሁ ራሳችሁን ማዳን ትችላላችሁ።
ራሳችሁን ስታድኑ ብቻ ነው ለሌላውም ሰው መድረስ የምትችሉት። ስምንተኛውና የመጨረሻው ላይ ደርሰናል። ስምንተኛው እነዚህን ቶክሲክ ወይም መርዛማ የሚባሉ ሰዎችን ለመቆጣጠር ልትከተሉት የሚገባው ስትራቴጂ የራስን ዋጋ መጨመር ነው፣ ወይም ደግሞ ኢንክሪዝ ሰልፍ ወርዝ። አብዛኛው ሰው ስለ ራሱ ምንም የሚያውቀው ነገር የለም። ዋጋው ስንት እንደሆነ እንኳን አያውቅም። የት መገኘት እንዳለበት አያውቅም። ምን ማድረግ እንዳለበት አያውቅም። ከማን ጋር መዋል እንዳለበት አያውቅም። በዚህ ምክንያት የእነዚህ ቶክሲክ እና መርዛማ የሆኑ ሰዎች መጠቀሚያ ይሆናል። ራሳችሁን የምታውቁ ከሆነ፣ ዋጋችሁን የምታውቁ ከሆነ፣ በየቀኑ ራሳችሁን ለማሻሻል የምትጥሩ ከሆነ እነዚህ ቶክሲክ የሚባሉ መርዛማ ሰዎች እናንተን ሊጠጓችሁ አይችሉም። ሁሉም ሰው ፖዚቲቭ ሰልፍ ቶክ ያስፈልገዋል። ከውጭ ከሚነገረው በላይ ውስጡ ስለ ራሱ ምን ይላል? ስለ ራሱ ምን ያስባል? እያንዳንዱ የሚያስበው ነገር ውጤቱ ላይ ቀጥተኛ ተጽዕኖ አለው። ስለዚህ እያንዳንዱ ከራሳችሁ ጋር ስለምታወሩት ነገር በሚገባ ማሰብ ይኖርባችኋል። ይህንን የምታደርጉት በብዙ አይነት መንገድ ነው። ራሳችሁ ላይ ኢንቨስት በማድረግ ነው። ራሱ ላይ ኢንቨስት የሚያደርግ ሰው የመጀመሪያው ኢንቨስት የሚያደርገው አመለካከቱ ላይ ነው። ፖዚቲቭ ሰልፍ ቶክ ይኖረዋል። ከውጭ ከሚነገረው አሉታዊ ወይም ኔጌቲቭ ከሚባለው ነገር በላይ የሚሰማውና የሚያዳምጠው ውስጡ የሚነግረውን አዎንታዊውን ነገር ነው። እነዚህ መርዛማ ወይም ቶክሲክ የሚባሉ ሰዎች የሚረጩብንን አሉታዊ ሀሳብ፣ ኔጌቲቭ የሆነ ቶት የምንቀበል ከሆነ ውጤታችንም የወረደና ዝቅ ያለ ይሆናል። ከዛ በተቃራኒ ደግሞ ራሳችን የምንነግረውን ፖዚቲቭ ሰልፍ ቶክ የምናዳምጥ ከሆነ የምናስበውን ነገር ማድረግ እንደምንችል፣ የምናስበውን ነገር ማሳካት እንደምንችል፣ ያቀድነውንም ነገር ከግብ ማድረስ እንደምንችል ደጋግመን ለራሳችን የምንነግር ከሆነ ያ የምንነግረው ነገር በአዎንታዊ ውጤት ይገለጻል። በብዙ አይነት መንገድ የራሳችንን ዋጋ መጨመር እንችላለን። በዋናነት ልናደርገው የሚገባው ነገር ሰልፍ ኬር ነው፣ ወይም ራስን መንከባከብ፣ ለራስ ጊዜ መስጠት፣ ራስ ላይ መስራት። መርዙን ረጭቶ እኛን ወደኋላ ማስቀረት የሚፈልግ ሰው ወደኛ ሲመጣ እኛ በዛ ቦታ ላይ መገኘት የለብንም። እዛ ቦታ ላይ ደግሞ የማንገኘው ደረጃችንን ከፍ ስናደርግ ብቻ፣ የእኛን ልኬት ስንጨምር ብቻ፣ አይደንቲቲያችንን ማንነታችንን ስናሻሽል ብቻ። በቀላሉ የሚሰበር አይነት ሰው፣ በቀላሉ ተስፋ የሚቆርጥ ሰው፣ በቀላሉ ዋጋ ቢስ የሚሆን ሰው መሆን ስናቆም ነው። ሰዎች ልካችሁን ሲያውቁ ከእናንተ መጠንቀቅ ይጀምራሉ። ሰዎች የእናንተ ዋጋ ሲገባቸው እናንተን ለመጉዳት ሳይሆን እናንተን ለመጥቀም ነው የሚሯሯጡት። የእናንተ ዋጋ ከፍ እንዳለ፣ ከእነሱ እንደምትበልጡ፣ ከእነሱም የተሻላችሁ ሰዎች እንደሆናችሁ ሲያውቁ ሊመርዟችሁ ሳይሆን ከእናንተ ለመጠቀም ነው ወደ እናንተ የሚመጡት። ስለዚህ ራሳችሁን በየጊዜው በየቀኑ ሪጁቪኔት ማድረግ ይኖርባችኋል። ራሳችሁን ማደስ ይኖርባችኋል። ስፕሪታችሁን፣ ስሜታችሁን፣ ኢሞሽናችሁን፣ እያንዳንዱን አስተሳሰባችሁን በየጊዜው በየቀኑ ማደስ ይኖርባችኋል። በአዲስና በተሻሉ እሳቤዎች፣ በተሻሉ አቋሞች፣ በተሻሉ የህይወት መርሆች መምራት ይኖርባችኋል። እናንተ ስታተስ ከፍ ስላለ ብቻ፣ ከእነሱ ጋር ስለማትመጣጠኑ ብቻ ነው እነሱ እየራቋችሁ የሚመጡት። ምንም እንኳን እነዚህ ቶክሲክ የሚባሉ ሰዎች ሊጥሏችሁ ቢሞክሩ እንኳን፣ ዋጋችሁን ለማሳነስ ቢሞክሩ እንኳን፣ ሊንቋችሁ ቢሞክሩ እንኳን ቀና ብላችሁ ማንነታችሁን፣ ልካችሁን ልታሳዩቸው ይገባል።